አይሾ ስፒድ አሻላሽ ችግር ይሾው አሁን እኔ አንድ መናገር የምፈልገው ነገር አለና ሁሉንም ቪዲዮችን ስክሮል ሳደርግ አይሾ ስፒድ ኢትዮጵያ ሊመጣ ነው አይሾ ስፒድ ሁሉም ያለች የሌለችው እንግሊዘኛ ተጠቅሞ እንዳለ እያወራ በመጀመሪያ ደረጃ ሀገር ውስጥ ያለውን እሻው ፈጠነን ማን አክብሮታል እሻው ፈጠነ ቁጭ አይሾ ስፒድ ነው የሚመስለው እሻው ፈጠነን ማን ተጠቀመበት ማን ሰር እሱ ራሱ የሀገሪቱን ቱሪዝም ማስተዋወቅ ይችላል እኮ የኢትዮጵያ ያው ወረተኝነታቸው ጥግ መድረሱ ያወቁት ምንድነው እሻው ፈጠነ አይሾ ስፒድ ነኝ ብሎ ቪዲዮ ምናምን መስራት ሲጀምር አካውንቱ ፖሊስ በቃ የኢትዮጵያን ባህልና ቱሪዝም ሊያስተዋውቅ የሚችል ኢትዮጵያዊ ስንትና ስንት ሰው አለ አይሾ ስፒድ አሻው አላሻው እኔ ምን አገባኝ ስፒድ ለምን 120 አይሆንም ለምን ላይት ስፒድ አይሆንም እኔ ምን አገባኝ አይሾ ስፒድ መጥቶ እዚህ የእንጀራ ዋጋ ከ30 ብር 10 ብር ያደርጋል አያደርግም አይሾ ስፒድ እዚህ መጥቶ አንድ ዳቦ ከ15 ብር 5 ብር ያስገባል አያስገባም አይሾ ስፒድ መጥቶ እዚህ ሽሮ ዋጋ ይቀንሳል አይቀንስም ስጋ ኪሎ ከ1000 ወደ 500 ያወርዳል አያወርድም ምን አገባኝ አይሾ ስፒድ አሻላሽ ችግር ይሾው መጣ ቀረ ምን አገባኝ ገና የባህል ልብስ ለብሳችሁ አንተ